እዚህ ጋር ስክሪን አለች። ኢቲኤክስ ኢትዮጵያ ይላል። ዋው እኛ ሀገር ጂኦግራፊ ኢንዱስትሪ what it means, right? ሰላም ዩቲዩብ እንዴት ናችሁ? የአቢሲኒያ ዎክ ኤንድ ድራይቭ ዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ ኢቲኤክስ ኢትዮጵያ 25 ኤክስፖ ተከፍቷል እና እሱ ጋር መተን ጎበኛለን። ውስጥ ገብቼ ምን እንደሚመስል አሳያችኋለሁ። አብራችሁን ቆዩ። ይህ ፕሮግራም የተከፈተው እንግዲህ ሜይ 16፣ 17፣ 18 ነው። አርብ፣ ቅዳሜና እሁድ ማለት ነው። መጣችሁ መጎብኘት ትችላላችሁ። እስኪ ውስጥ ገብተን ምን እንደሚመስል እናያለን። አብራችሁን ቆዩ። ከቴክኖሎጂ ከኢኖቬሽን ጋር ተያይዞ አሪፍ ነገር የምናይ ይመስለኛል። መልካም ቆይታ ይሆንላችሁ። ዊጋው መግቢያ ምንም አይነት ክፍያ የለውም። ኢቴክስ ኢትዮጵያ .com ላይ ትገቡና አሴ ቪዚተር ሬጂስተር አድርጋችሁ ከዛ እንደዚህ አይነት ባጅ ይሰጣችኋል። እንደዚች አይነት ባጅ ትይዛላችሁ። ከዛ በኋላ መግባት ነው። ምንም አይነት ክፍያ አይጠይቅም። ከቴክኖሎጂ ጋር ተያይዞ አሪፍ ነገር ይኖራል ብዬ ተስፋ አደርጋለሁ። ሶፍትዌር ላይ ቴክኖሎጂ ላይ ምናምን ፓሽኑ ያላችሁ ፍላጎቱ ያላችሁ ደግሞ ሞር ብታዩት አሪፍ ይመስለኛል። አድራሻው በተለምዶ የተባበሩት አካባቢ ወይም ሲኤምሲ ስኩዌር ትልቁ አደባባይ አለ። እዚህ ሲኤምሲ ስኩዌር ወይም የተባበሩት ሰሚት ሳትደርሱ ወይም ከሲኤምሲ አልፍ እንዳላችሁ ነው። ቢልዲንጉ በጣም ሂውጅ ነው። ይህን ይመስላል እና ብዙ ሰዎች ያለ ብዙ ሰው እየተሳተፈ ነው። ያምራል በጣም። ኢቲኤክስ ሬጅስትሬሽን ይላል። እኔ ኦልሬዲ ሬጅስተር አድርጌ በር ላይ ነው የተመለስኩት። መልካም ቆይታ። አሪፍ እንደሚሆን እንደገባችሁ እዚህ ጋር ፎቶ ኢንተርናሽናል ነገር እዚህ ያለች ኢቲኤክስ ትላለች እና ይሄን ነገሩ ደስ ይላል። እዚህ ጋር ምንጣፍ አለች እንግዶች የሚገቡባት። እዚህ ጋር ሬጂስተር ታደርጋላችሁ። በዚህና በዚህ በኩል ሬጂስተር ታደርጉና ትራስዌይ ነው። ዊጋ ውስጥ ገብተን ምን እንደሚመስል እናያለን። እዚህ ጋር ስክሪን አለች። ኢቲኤክስ ኢትዮጵያ ይላል። ዋው ዊጋ ከቀኝ ጀምረን እየዞርን ማየት ነው። እዚህ ጋር አንድ ሮቦት ትታየኛለች ነው ሮቦት AI for all ትላለች። ጠጋ ብላ ትንቀሳቀስ ይላል። ቀሚስ አልብሰዋታለሁ። እዚህ ጋር ካሜራ አለች ምናምን። እዚህ ጋር ገለጻ እያደረጉ ነው ስለ ሮቦቲክስ። ጂፒዋን ከለርፉል ለማድረግ ነው።
በቃ ቴክኖሎጂ፣ ሮቦቲክስ፣ ኤአይ፣ አርቲፊሻል ኢንቴሊጀንስ ከሶፍትዌር ጋር ተገናኝቶ ምናምን ብላ 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 ብዙ ነገር አለ እዚህ ጋር። ደሊቨር አይሲቲ ምናምን ይላል። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ገለጻ እያደረጉ ነው። በጣም ቲኔጀር ወጣቶች ናቸው በብዛት ደግሞ። ዋው ላቭት። ከዚህ ጋር ደግሞ ብዙ ቴክኖሎጂ ጋር ሶፍትዌር ጋር ምናምን የሚሰሩ የውጭ ድርጅቶችም አይ ቲንክ ኢንቫይት ተደርጓል ይመስለኛል። እና ይሄ ደግሞ አይ ቲንክ ምንድን ነው ሚስቲሲ ዲስትሪቢሽን ይላል። አላውቀውም። እስኪ አንደኛው ጋር ገለጻ ሲያደርጉ ምና ይሆናል። አይ ቲንክ ግን በጣም የሆነ እንትን የሆንኩት ይሄ ኦራክል የሚባል ድርጅት ትልቅ ክላውድ ነው እና ትልቅ ድርጅት ነው። አይ ቲንክ እዚህ እነዚህ ሪፕሬዘንታቲቮች ይመስሉኛል። ግን በጣም ትልቅ ድርጅት ነው ኦራክል። በጣም ሂውጅ የሆነ ሶፍትዌር ጋር ተገናኝቶ የሚያቀርቡ አይነት ነገር ነው። እዚህ ጋር ደግሞ ማና ቲራ ቴክኖሎጂ ይላል። ኦኬ ቲራ የቻይኖች አለ። ኦኬ በጣም ትላልቅ እዚህ ጋርም አሪፍ ፔይ በቃ እነዚህ ሶፍትዌር ዲቨሎፐሮች ሶፍትዌር ክሬት ያደረጉ ልጆች የተለያየ። እዚህ ጋር ደግሞ ኒቴክ ካምፓኒ ሊሚትድ አይ ቲንክ ስትሪም እያደረጉ ነገር ነው። ዋት እዚህ ጋር ዩዥ የሆነ ስክሪን አለ። ዋት ኦኬ ሰው እዚህ ጋር ደግሞ ኮኦፕሬቲቭ ራሷ ኮኦፕሬቲቭ ባንክ ኦፍ ኦሮሚያ እሱም ስለ ቴክኖሎጂያቸው አይ ቲንክ የሆነ ነገር እያስተዋወቁ ነው። አይ ቲንክ እዚህ ጋር ደግሞ ማለ ሲስፓ ይላል። እዚህ ጋር ሪች ቴክኖሎጂ ይላል። በጣም ትላልቅ ማለት ከሶፍትዌር ጋር ከቴክኖሎጂ ጋር በጣም ነፍ ድርጅቶች አሉ። እዚህ ጋር ደግሞ ትላልቅ ሰዎች የሚያቀርቡበት የሆነ ጥያቄና መልስ ስለ ቴክኖሎጂያቸው አንዳንድ ገለጻ የሚያደርጉበት ቦታ ይመስለኝ። የመጀመሪያ ጊዜ እንደዚህ ቦታ ሲመጣና ደስ ይላል የሆነ ነገር። እውነት ሶፍትዌር የምታጠኑ ልጆች ግን መታችሁ ብታገኟቸው፣ ነገ እሑድ፣ ዛሬ ቅዳሜ ነው አይ ቲንክ የመጨረሻ ቀን እሑድ ነው እና ሶፍትዌር የምትወዱ ልጆች መታችሁ የዘመኑም ነው ቴክኖሎጂ ሶፍትዌር ፍላጎቱ ፍቅሩ ያላቸው ልጆች ተማሪዎች አይሲቲ ከኮምፒውተር ጋር ተገናኝቶ ሶፍትዌር ጋር ተገናኝቶ ፍላጎት ያላችሁ መታችሁ ብትጎበኙ ጥሩ ነገር የምታገኝ ይመስለኛል። የሆነ ነገር በጣም ደስ ይላል። ክፍያዎችም አሉ እዚህ ጋር አቢሲኒያ ባንክ አለ። ደስ ይላል ማለት ሀገር በቀልም ኢንተርናሽናሎች አብሮ አይነት ስፓት ነው። Either it is a database of structured data or a combination of all the types of data in a particular format. It should not be that when I do some query for my AI requirement, it starts sorting out the entire database and kind of the right database. So here where Iceberg basically helps as often as it is, it provides that feature of basically extracting data in a tabular format so that it can be sorted out very easily. And over the data lakehouse there is the entire enterprise AI እዚህ ጋር እያቀረበ ነው ጀለስካ ዴታ ነው የሚለው በብዛት ከዳታ ጋር ተገናኝቶ ይሆናል እንግዲህ
ሶፍትዌሮች ባካቸው አይሲቲዎች፣ ኮምፒውተር ሳይንስ የምታጠኑ ልጆች መጥታችሁ ይህን ነገር ብትሳተፉ በጣም አሪፍ ይመስላል። ሞር ፓሽኑ ያላችሁ መምጣት ማየት ትችላላችሁ። እኔ ወድጀዋለሁ። ሶፍትዌር ላይ ብዙ አይደለም እኔ ደስ የሚለኝ ቪዲዮግራፊ፣ ኤዲቲንግ እንደዚህ ነው የምወደው። ቼክ ላድርገው ሌው በሚለው ኦኬ እዚህ ጋር ደግሞ እንደ ስሪዲ ስክሪን ነገር አለች። ስሪዲ ነገር ነች። ቴክኖሎጂ አብዷል እኮ። ኦኬ ሌትስ ጎ ደግሞ እስኪ ሌላ ነገር ሁሉም ለመዳሰስ ነው የምሞክረው። ኦኬ ጉምሩኮችም ቴክኖሎጂያቸውን እያስተዋወቁ ሁሉም ነገር እየዘመነ ሁሉም ነገር አንድ መንደር እየሆነ ስለሆነ እያንዳንዷ ምን ይላል ደግሞ ቲዲቢ ይላል። የአዲስ አበባ ከተማ አስተዳደር የሚጠቀሙ ቴክኖሎጂ ለማስተዋወቅ ይመስለኛል። እሺ ደስ ይላል። ኢንተርናሽናል እና ሎካል ማርኬቶች አብረው እያስተዋወቁ አይነት ነገር ነው። በጣም ነፍ ድርጅቶች ናቸው ያሉት። ኦራክል እኔ ትልቅ ድርጅት አይነት ነገር እዚህ ጋር ማን አለ? ኤምፔሳ ሳፋሪኮም አለ። ኤምፔሳዎችም እንደዚህ ቴክኖሎጂያቸው። እሺ ዋትስ ኔክስት? የኢትዮጵያ ንግድ ባንክ ቴክኖሎጂያቸውን እዚህ ጋር እያስተዋወቁ ነው። ያምራል። ኦኬ ሶ ዋትስ ኔክስት? አዋሽ ሁሉም በቃ ቴክኖሎጂያቸውን ነው ሀገር በቀልና ኢንተርናሽናሎች በአንድ በመሆን እዚች ጋር ማናለች? አይ ቲንክ ኢትስዊች ማለት የሁሉንም ባንክ ኮር ባንኪንግ አገናኝቶ ከአንደኛ ወደ ሌላኛው ትራንዛክሽን ትራንስፈር የሚያደርግ ትልቅ ድርጅት ነው። ኢትስዊች ይባላል። በቅርብ ስለማውቃቸው ነው ኢትስዊችን። በጣም ነፍ ድርጅቶች ናቸው ያሉት እዛ። እሺ ከዛ በኋላ ኖኪያ ራሱ አለ እዚህ። ኖኪያ በጣም የድሮ ስልክ ነው ኖኪያ እና የሆነ ጊዜ በጣም ትልቅ ሞባይል ነበረች ኖኪያ ስልክ እና የሆነ ጊዜ ማርኬቱን በጣም ተቆጣጥሮት እንደነበር አስታውሳለሁ። ኖኪያ ራሱ እንትኖቻቸውን እዚህ እያስተዋወቁ ነው። መስቀል ስኩዌር ምንድን ነው ደግሞ ኤፒጂ መስቀል ስኩዌር ስማርት ፓርኪንግ ይላል። ስማርት ፓርኪንግ ቴክኖሎጂ ምን እንደሆነ አይነት ነገር። እሺ ሚኒስትሪ ኦፍ ቴክኖሎጂ ሚኒስተር አለ። በቃ ነፍ ናቸው። እሺ ዋትስ ኔክስት? ይሄ ደግሞ ሆሎግራም ኤምአይ አፍሪካ፣ ዳንቴ፣ ስታርታፕ ምናምን ይላል። አይ ቲንክ ፕሮዳክታቸው ቴክኖሎጂያቸው ቀለም ሜዳ አለ ቀለም ቀጣይ ሁሉንም ለማየት እዚህ ጋር ደግሞ ዋተርፎል የሚባል ድርጅት በጣም ሶፍትዌር ድርጅቶች ቴክኖሎጂውን ነገር በጣም የዘመነ የመጣ የዘመኑ ስለሆነ ምንም ነገር ቴክኖሎጂ ነው፣ ኦንላይን ነው እና በጣም ብዙ ድርጅቶች ናቸው። እዚህ ጋር ምን አለ? ኢንጂነሪንግ ትሬዲንግ ይላል። እዚህ ጋር ማይንድ ላለ
ነፍ ነገር ሶፍትዌሮች በጣም ብዙ ናቸው። በጣም ብቻ ወደፊት እየሄድኩ ላሳያችሁ። በጣም ብዙ የሶፍትዌር ዲቨሎፕ ያደረጉ ሶፍትዌሮቻቸውን እያስተዋወቁ አይነት ነገር ነው። በጣም አሪፍ ነው ለእነሱ። በጣም ትልቅ ነገር ነው። ሶፍትዌር ኢንጂነሪንግ ያጠናችሁ፣ ኮምፒውተር ሳይንሱ ፍቅሩ ያላችሁ መጥታችሁ ጎብኙ። ኦኬ በጣም ነፍ ናቸው። በጣም ነፍ አይገልጻቸውም። አይ ዞረ የመጣና አንድ ፓርቲ ቀረኛልና እኔም ወዶ እዛ ያለ ነገር ነው። እኔም ወዶ ይሄ ነው። ኢትዮ ቴሌኮም ኤሌክትሪካል ነገር ነች። ደግሞ አሁን የምትሰራ ነው። ይሄ አክቹዋሊ ያለው ይመስለኛል። ስቶሬጅ ግን ማድረግ ይቻላል። ኤስኤስ እርግጠኛ አይደለሁም ግን ኤስኤስ ማድረግ ይቻላል። ኤሌክትሪካል ነገር ነች። ቴክኖሎጂ አስር መኪና በአንድ ሰዓት እኛው ደግሞ ሀፍ ነው ፋይቭ ካምስ እና እዛኛው ጋር ትንሽ ይሄ ነው ሙሉ ለሙሉ ከግሪድ ጋር የተወሰነ ሁለት ቦታዎች ላይ እኛ ሀገር ግን እንዳሉ ዲሲ ቱ ዲሲ ይቻላል፣ ዲሲ ቱ ዲሲ ይቻላል ማለት ነው። ሁለቱንም ይቻላል እንዳሉ ነው። ግን ሶላር ፓወር ከእንት ጋር ማለት ነው በኤስኤስ ኤነርጂ ስቶሬጅ ሲስተም አለ። ከእሱ ጋር እንትን ማድረግ ይቻላል ማለት ነው። ሶላር
ነፍ ነገር ነው ያለው። ነፍ ነገር ነው ያለው። Fantastic. So now you've made a connection. So if you didn't make a connection, who was here earlier? ይሁን አንድ ትልቅ ካምፓኒ አለ። ስለሱ ነገር እስኪ ትንሽ ኦራክል ክላውድ ነገር ነው። ትንሽ ነገር ስለሱ ብሰማ የሆነ ኢንተረስቲንግ ነገር ይመስለኛል። ይህ ድርጅት ማለት ነው። ይህ በጣም ትልቅ ድርጅት ነገር ነው። ሲጠጋ ብዬ የሚያወሩትን ነገር Yes, yeah. ኦራክል ትልቅ ድርጅት ነገር ነው እና ሶፍትዌር ጋር ተገናኝቶ ትንሽ ነገር እስኪ ሲጨርስ ለመጠየቅ ሞክራለሁ። Thank you, sir. Tell me a little bit about Oracle. My name is Vijay. I'm from Oracle. Okay. So Oracle company started some 40 years ago in the United States of America. South America. Okay. The company started as a provider of a database to the military agencies of America. Okay. They wanted to store their records and all that stuff. So we started as a database company. Database company. So there we were securing the data of the government agencies of America. Okay. And then we have evolved over a period of time. Now we are no more a database company. We are a technology company. Okay. Industry solutions company. Industry solution. Data company. Okay. Okay. So what do you mean by that? So if you see now, we got the full spectrum of applications in technology. We got our database, we got our infrastructure, we got our hardware, we got our networking, we got our programming language, we got our applications. Yeah. That sits on top of that. And then we operate across multiple industries: banking, telco, financial services, insurance, public sector, higher education, oil and gas, natural resources, healthcare. You name it, that we have got solutions. And then we have been operating in Africa for more than 20 plus years. Okay. Ministry of Finance is one of our key customers. National Bank of Ethiopia is one of our key customers. Yeah, I know. Telco is one of our customers. Okay. Ethiopia Shipping is one of our customers. To name a few, we got a lot of customers in technology applications within Ethiopia as well. They have been our customers for the last 20 years. Okay. Sir, what's the reason behind this? So many big companies have selected this Oracle company, Oracle Cloud company. So what's the main reason behind this? So we keep pace with the change. We innovate ourselves. We bring what is relevant to the market. We are highly scalable. We are highly adaptable. We are highly secure. Security, yeah. We have been a company that has reinvented ourselves multiple times to make sure that we stay relevant. Artificial intelligence, machine learning, robotic process automation are now coming as a part of our stack and technology which is inbuilt. Okay? We don't need to go and then buy separately or integrate separately or procure separately. So we keep ourselves reinventing, we make ourselves more innovative, and then we are keeping ourselves abreast with the changes in the market and industry. That's how we are keeping ourselves, and that's why the customers like us to Okay. work with us. What do we expect from this Oracle company in the future regarding to this AI related So if things? If you know that AI is inevitable, and then the recent announcement when the president of US has announced that Sam Altman they are investing $500 billion in Yeah. to build the AI of the future. The hardware, the infrastructure required for that is getting built upon. So you see significant growth in healthcare, Education. That's good. Security. biometrics. Okay. So that will help the humankind, the industry to benefit from artificial intelligence, and then
get insights which were never earlier possible. Okay. Yeah? You name it, earlier it used to take maybe a couple of years to analyze, to digest, to synthesize, to hypothesize. But now because of artificial intelligence, the way it's crunching the data, the way it's creating the insights, in the time of time, it will be significant impact. And I'm grateful that Oracle is a part of this particular AI, machine example. So AI is a good thing, but there are so many difficult things regarding to AI. So this Oracle company, what's ready for this, the difficulties of AI? So Oracle is working on the healthcare. So when become AI is more AI, more increase the benefits. So how it will be control these AI things affects healthcare, affects the human things, affects the terrorism. So what we expect from this Oracle to again is that negative impacts of AI. So data is the lifeblood, okay? And then ability to analyze the data is the lifeblood. Okay? So when you got millions and millions and millions of records of data, either from your social platforms, either from your personal platforms, either from your devices. Okay. There is a you on the public domain, there is a you on the internal thing. Okay. But then the ability to use it to make meaningful judgments, meaningful guidance, meaningful insights is what the power of AI is all about. Okay. How are you teaching it? How are you making it able to learn? The type of inputs you are giving to that particular thing. Okay. It can be cultural, it can be language, it can be geography, it can be industry. What it means, right? The variation comes into. The variation comes into. Okay. And then all these variations needs to be fed into the engine. And if you get that engine correct, yeah, you will get the outcome correct. Outcome correct. Yeah? Okay. If you don't get the input correct and analysis correct, okay, the context correct, then what you get is something that is not in sync with what your expectation is. But then the bigger thing is here, the ability to crunch these billions of records. Billions of records, In a short time and give you the right insight. That's where Oracle is saying that now. They're in the right space. Okay. They're able to get the data. Okay. They're able to crunch the data. Okay. They're able to give the right insights. Okay. And then refine on the go. Okay. And then we are tying up with the best of the best in the industry. It's not that we are running it on a low. We are tying up with NVIDIA, we are tying with Coherent, we are tying with the best in the industry to make sure that we are coming up with the right thing that can help us to progress further. Okay. I think Oracle company is building a good thing. So Ethiopia, the main income for Ethiopia is agriculture. So why Oracle is work on our agriculture? Agriculture. Most of our community, our people, source of income is agriculture. More than 8% of people live in rural area. So what do we expect from Oracle contribute in Ethiopian agriculture industry? Oracle has done significant contributions in agricultural sector. Okay, ability to increase the produce. Okay. The Internet of Things. Okay, the type of pesticides, chemical composition that's going Chemical on. composition. Okay, the drone that works on IoT Internet of Things. So you take a view of the area view from crop, drone. and then it suggests the right medicine that needs to be applied, the right quantity that needs to be applied. Okay. This technology has been available, and then a lot of the countries are already using this technology, but the ability to bring it down to Ethiopia and make them use it is where we are now. But then we are discussing with the government agencies, and we see a lot of buy-in from the government as well to bring these technologies to Ethiopia. Okay. I think it will be very shortly that you may see a lot of this technology being used as part of the Ethiopian agricultural sector. Thank you, sir. Appreciate Oracle and you. Thank you very much. Thank you so much. ካሉት ድርጅቶች መካከል እንግዲህ ኦራክልን መረጥኩና የተወሰነ ያክል ስለ ኦራክል ክላውድ ኢትዮጵያ ላይ ምንም እንደሚሰሩ ምናምን የሆነ ያክል ጥያቄ ቃለ መጠይቅ አደረኩኝ። የመጀመሪያ ቃለ መጠይቅ ነው ባይዘው እንግዲህ በገባኝ ልክና በተረዳሁት ልክ ለመጠየቅ ሞክሬያለሁ። የሆነ ያክል ኢንፎርሜሽን እንዳገኛችሁ ተስፋ አደርጋለሁ። ዛሬ እንግዲህ ቅዳሜ ነው። በጣም ሀገር በቀልና ኢንተርናሽናል ድርጅቶች አሉ።
መታችሁ ጎብኙ። እንግዲህ የ30 ደቂቃ ምናምን አካባቢ ቪዲዮ ሪከርድ አድርጌላችኋል። ውስጥ ምን እንደሚመስል ለማሳየት ሙከራ አድርጌያለሁ። እዚህ ጋር ቪዲዮግራፊ የተቀዳ ነው። በጣም ፓሽኑ ስላለኝ ነው ቪዲዮ ላይ። እዚህ ጋር ካሜራ አለች፣ ያምራለች፣ ወድጄዋለሁ። በቃ ይሄን ይመስላል እንግዲህ። ሁላችንም ስለተከታተላችን ከልብ አመሰግናለሁ። እሁድ የመጨረሻ ነገ እሁድ ማለትም ሜይ 18 መጣችሁ። እስከ ሜይ 18 16 17 18 እኔ 17 መጥቼ ነው ያየሁትና መጥታችሁ ጎብኙ ለማለት ነው። በስተመጨረሻ ያያችሁትን ይመስል ነበረ። ዋው ውጭ ያምራል። ዝናብ ሊዘንብ ነው ነገር እዚህ ጋር ትልቅዬ መድረክ ተገንብቷል። ክቡራንና ክቡራን የአቤሲኒያ ወክ ኤንድ ድራይቭ የዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ እንግዲህ በቻልኩት መጠን እያብራራው እዚህ ኢኖቬሽን ላይ ኢትዮጵያቴክስ.com ያዘጋጀው ፕሮግራም በመጥቼ በተወሰነ መልኩ በመታደም ምክሩ ያለው ሀገር በቀል የሆኑ ድርጅቶች ኢንተርናሽናል ድርጅቶች መጥተው ፕሮዳክታቸው ምናምን እያስተዋወቁ ነው። ኮምፒውተር ሳይንስ ላይ ሞር ደግሞ ሶፍትዌር ኢንጂነሪንግ ላይ በጣም ፍላጎት ፓሽኑ ያላችሁ መጥታችሁ ብትጎበኙት አሪፍ ነው ላለው። ስለተከታተላችሁ ከልብ አመሰግናለሁ። ሁሌም እንደምለው ኢትዮጵያ ሀገራችን ሕዝቦቿን ሰላም ያርግልን። በሌላ ቪዲዮ እስክንገናኝ ሰላም።